ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ አዲስ ቪዲዮ ይዤላችሁ መጥቻለሁ። ኮፒ ሊንክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሰዎች አዳርሱ። ለሻንቲው በየሳምንቱ 3 ጊዜ የተለያዩ ጤና ትምህርቶችን ይዞ የሚመጣ የጤና ቲም ነው። ሁላችሁም ኮፒ ሊንክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰዎች እንድንዳረስ አድርጉ። የዛሬ ጥያቄያችን what are the nursing responsibility when a patient with generalized body edema? ስለዚህ ሁልጊዜም አንድ ፔሸንት ዋርዳችሁ ላይ ጄነራላይዝ የሆነ ቦዲ ኢደማ ያለበት ፔሸንት ሲመጣ ምንድነው ማድረግ ያለባቸው ስንል 4 በጣም ወሳኝ የምንላቸው ኢደማ ተስለሆኑ ፔሸንቶች ልንሰራቸው ልናደርጋቸው ከሚገቡ ወሳኝ ነገሮች ውስጥ እነዚህ 4ቱ በጣም ዋነኛ ናቸውና እነዚህ እንመለከታለን። የመጀመሪያው ሜጀር ኢንፑት ኤንድ አውትፑት። ስለዚህ አንድ ፔሸንት ኢደማ ውስጥ ከሆነ ከመጠን በላይ የሆነ ፈሳሽ ሰውነት ውስጥ ተጠራቅሟል እያለ ነው። ከመጠን በላይ የሆነ ፈሳሽ ሰውነት ውስጥ የሚጠራቀም ከሆነ ይህንን ፈሳሽ ከሰውነት እንዲወገድ የሚያደርጉት ዳዩሬቲክ የምንላቸው ሽንት የሚያሸኑ መድኃኒቶች ናቸው። ከዛ ውስጥ ላሴክስ ወይም ፎሲማይድ የምንለው ትልቁ ቦታ ይወስዳል። ስለዚህ አንድ ፔሸንት ላሴክስ የሚወስድ ከሆነ ኢንፑቱና አውትፑቱ መሰራት አለበት። ኢንፑትና አውትፑት በ24 ሰዓት አንድ ጊዜ የሚሰራ ነው። ስለዚህ ኢንፑት ምንድን ነው ስንል ኢንፑት ማለት the amount of fluid entered the patient body፣ ወደ ፔሸንቱ ሰውነት የገባ ማንኛውም ፈሳሽ ኢንፑት እንለዋለን። ለምሳሌ በፈሳሽ መልክ በደም ስር ሊገባ ይችላል። ፍሉድ ኖርማል ሳላይ ሊሆን ይችላል፣ ዴክስትሮስ ሊሆን ይችላል፣ ዲደብሊው ሊሆን ይችላል፣ ቲፒኤል ሊሆን ይችላል። ኤኒ ፍሉድ በደም ስር የሚገባ ከሆነ ኤኒ ፍሉድ በአፍ የሚገባ እንደ ኦራል አስወላስ ፓራንትራሊ ወደ ፔሸንቱ የገባ ማንኛውም ፈሳሽ ኢንፑት እንለዋለን። አውትፑት ደግሞ የምንለው ማንኛውም ፈሳሽ ከፔሸንቱ የወጣ ለምሳሌ ብዙ ጊዜ ከ95 እስከ 98% አውትፑት ዲፔንድ የምንሆነው ዩሪን አውትፑት ላይ ነው። ካቴተር ስለምናስገባለት ካቴተር ካስገባን በኋላ በ24 ሰዓት ውስጥ ምን ያክል ሽንት ሸና የሚለውን ቼክ እናደርጋለን። ስለዚህ ኢንፑትና አውትፑት ሜጀር ስናደርግ ሁልጊዜም ኢንፑትና አውትፑት በምንሰራበት ሰዓት ላይ ከኢንፑቱ ላይ ነው አውትፑቱን የምንቀንሰው። ለምሳሌ ኢንፑት ምን ያክል ፈሳሽ በ24 ሰዓት ውስጥ ወሰደ፣ ምን ያክል ፈሳሽ ከሰውነት ውስጥ በ24 ሰዓት ውስጥ ወጣ የሚለውን ካልኩሌት እናደርግና ያገኘነው ኔጌቲቭ አውትፑት ሊሆን ይችላል፣ ፖዚቲቭ አውትፑት ሊሆን ይችላል። ስለዚህ ሁልጊዜም ኢደማ ተስለሆኑ ፔሸንቶች ከምንሰራቸው ነርሲንግ ኬሮች ውስጥ ኢንፑትና አውትፑትን ሜጀር ማድረግ ነው። ሁለተኛው ፔሸንታችን የሚወስደው ከፍተኛ የሆነ ፎሲማይድ ኦር ላሴክስ ዳዩሬቲክ ሜዲኬሽኖች ከሆነ በጣም ብዙ የሆነ ሽንት በሚሸናበት ሰዓት ላይ በሰውነት ውስጥ ያሉ ኤሌክትሮላይቶችም አብረው ከሽንት ጋር ስለሚወጡ በተቻለ መጠን ሃይዶዝ ኦፍ ኤሌክትሮላይት ሃይዶዝ ኦፍ ላሴክስ ወይም ዳዩሬቲክ የሚወስዱ ፔሸንቶች ሰረም ኤሌክትሮላይታቸው ቼክ መደረግ አለበት። ስለዚህ ሰረም ኤሌክትሮላይት ስንስ ስፔሲፊካሊ ሶዲየም፣ ማግኔዥየም፣ ካልሽየም እነዚህና ፖታሽየምን በደንብ ቼክ ማድረግ ይኖርብናል ማለት። ስለዚህ ሰረም ኤሌክትሮላይት ቼክ መደረግ አለበት። ሶስተኛው ቫይታል ሳይን፣ ምክንያቱም ዳዩሬቲክ የሚወስዱ ፔሸንቶች በቀን ውስጥ በጣም ብዙ ሽንት ስለሚወጣ በሰውነት ውስጥ ያለው ብለድ ቮሉም ይቀንሳል። ስለዚህ ብለድ ቮሉም ሲቀንስ ደግሞ ሃይፖቴንሽን ውስጥ ሊገቡ ስለሚችሉ በተቻለ መጠን ቫይታል ሳይናቸው ኤቭሪ 4 አወር ሜጀር ማድረግ ያስፈልጋል። ብለድ ፕሬሸር፣ ፐልስ ሬት፣ ሬስፒሬሽን፣ ቴምፕሬቸር፣ ኤስፒኦቱ እና ዌት አሰስ መደረግ አለባቸው። አራተኛውና ወሳኙ ነገር በተለይ ሲቪር ካይንድ ኦፍ ኢደማ ያለባቸው ፔሸንቶች ከሆኑ ዴይሊ ዌት ሜጀርመንት ነው። በየቀኑ ክብደታቸውን ቼክ እናደርጋለን። the most important indicator that decrease fluid electrolyte abnormality secondary to edema። አንድ ፔሸንት በኢደማ ምክንያት አድሚት ሆኖ ብዙ ፈሳሽ እየወጣና ትሪትመንታችን ሕክምናችን ለውጥ ማምጣቱን እርግጠኛ የምንሆነው በሰውነት ውስጥ ያለው የፈሳሽ መጠን ሲቀንስ ክብደትም እየቀነሰ ይመጣል ማለት። ስለዚህ ክብደት መቀነስ አለ ማለት ትሪትመንታችን ጥሩ ነው ማለት ነው። ስለዚህ ሞዴሬት እና ማይልድ ኬዞች ከሆኑ ደግሞ ዌት ሜጀርመንታችን ኤቭሪ
3 ዴይ ሜጀር እናደርጋለን ማለት ነው። እነዚህ 3 መሰረታዊ ነገሮች አንድ ፔሸንት ኢደማ ላለባቸው ፔሸንቶች፣ ዋርድ ውስጥ ላሉ አድሚት ለሆኑ ፔሸንቶች አሰስ የምናደርገው ነው። የመጀመሪያው ኢንፑት እና አውትፑት ነው። ሁለተኛው ሰረም ኤሌክትሮላይት ነው። ሶስተኛው ቫይታል ሳይን ነው። አራተኛ ደግሞ ዌይት ነው። ሰው እንደዚህ አይነት ኬዞች ሲኖራቸው በጥንቃቄ እነዚህ ነገሮች ማድረግ ይኖርባቸዋል ማለት ነው። እንደዚህ አይነት የጤና ትምህርቶች እንዲደርሳችሁ ሊሻን ቲዩብን ኮፒ፣ ሊንክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሁላችሁ ለብዙ ሰዎች ለብዙ ነርሶች እንዲደርስ ፕሮፋይል ላይ የገባችሁ ቪዲዮን እየነካችሁ 10 ጊዜ ኮፒ፣ ሊንክ፣ ሼር አድርጎ በቀጣይ እንዲሰራላችሁ የምትፈልጉት ነርሲንግ ኬር ካለ ኢንቦክስ አድርጉልኝ። ሰላም ነው።